Dhaloonni haaraa kun fi mootummaan jijjiiramaa keenya hawwii baroota dheeraaf abjuu abbootii keenya dhugoomsuudhaaf hoggansa tarsiimaa ta'e kennuun hidhaan guddicha haaromsa Itoophiyaa xumuramee eebbisuudhaan guddummaa Itoophiyaa irra deebin addunyaadhaaf bara dhugoomsedha waan ta'eef baga gammannee baga gammaddanii isiniin jechuun barbaada. Hundi waliigalteedhaan yoo hojjechuu dandeenye, yaada tokko irratti yoo hiriiruu dandeenye, wal dhaga'uu yoo dandeenye, humna guddaa akka qabnuu fi gochaanis waan dubban gochaan mirkaneessuu akka dandeenye, waan waliin karoorfan waliin raawwachuu akka dandeenye injifannoon hidha haaromsa guddicha Itoophiyaa ragaa guddaadha. ለኛ ለልጆቻችን ትልቅ ተስፋ ያለውና በእውነቱ ስንመኘው የነበረውን አባቶቻችን በብዙ ድካም ሲደክሙ ቆይተው ያላገኙትን እኛ በማግኘታችን እድለኞች ነን ብለን በእውነቱ እጅግ በጸሎትም ጭምር ነው በእውነቱ በወንድ በመግዛት ጭምር በጸሎትም ጭምር እግዚአብሔር ያስፈጸመልን በእውነቱ የመንግስታችንን መጠንከር እጅግ የሚያስገርም ነው፣ ደስ የሚያሰኝ ነው። የኢትዮጵያ ተስፋ ነው። ኢትዮጵያነትን የሚያሳውቅ ኢትዮጵያን የሚያኮራ ትውልድን የሚያኮራ ለትውልድ ተስፋ ለትውልድ እጅግ በረከት የያዘ ነው። እንዲሁም ደግሞ የሚቀረን ነገር አለ። በእውነቱ ኢትዮጵያ ወደብ ልታገኝ ይገባታልና ወደብ የማግኘቱን ጉዳይ አስፈላጊ እንደዚሁ እንደ ግድቡ ድለኞች ሊሆን ያስፈልጋታል እንላለን። ህዳሴ ግድብ ከደሞዜ ሁሌም ቦንድ እየገዛው ነው እዚህ የደረስኩት። አሁን ደግሞ ሲያልቅ ደግሞ እጅግ በጣም ደስ ብሎኝ ለሀገራችን ለወደፊትም ጥሩ ነገር ምናይበት ምንበለጽግበት ስለሆነ የራሳችን ነው። ወንዙም ህዳሴ ግድብም የራሳችን ነው። በፊቱንም የራሳችን በዚህ ደርሶ ማግኘታችን ማየታችን በጣም ደስ ብሎናል። እጅግ ከምንጠብቀው በላይ ነው። ደስተኛ ይሁን ነው። ተለያዩ በፖለቲካም ይሁን በአመለካከትም በብዙ ነገር ልዩነት ያላቸው የማህበረሰብ ክፍሎች በህዳሴው ግድብ በኩል ደግሞ የአድዋ ድልን ታሪክ በመድገም አንድነት የተፈጠረበትና የሁሉም ግዴታ ሆኖ በደስታ ግዴታ ሲባል የደስታ የውዴታ ግዴታን አድርጎ ማህበረሰቡ አንድ የሆነበት ህብረተሰቡ አንድ ሆኖ ደግሞ የኔነት ስሜት የተሰማበት ነውና ይሄ ነገር ቢቀጥል